አንዳንድ ጊዜ የሥነ ምግባር ጥያቄዎች በጣም ቀጥተኛ ይመስላሉ አይደል? አንድን ነገር ትክክል ወይም ስህተት የሚያደርገው ምንድን ነው? ለምሳሌ የአንድን ሕይወት ዋጋ ከ5 ሕይወት ጋር ስናነጻጽር የቱ ያመዝናል የሚለውን ብናይ የጥያቄ በእርግጥ ከሚመስለው በላይ በጣም ውስብስብ ነው። በዚህ ትንታኔያችን ውስጥ አንዱን ከባዱን ጥያቄ እንመርምራለን። እስኪ ቆም ብለን እናስብ። 5 ሰዎችን ለማዳን አንድ ጤነኛ ሰው መስዋዕት ማድረግ ይቻላል? ለአንዳንዶች መልሱ ግልጽ ሊመስል ይችላል፣ ለሌሎች ደግሞ ጨርሶ ማይታሰብ ነገር ነው። ታዲያ አንድን ውሳኔ ትክክል ወይም ስህተት የሚያደርገው ምንድን ነው? የምንመራበት የሥነ ምግባር መርህ የትኛው ነው? የዛሬው ትንታኔያችን ዋና ማተንተኛ የሆነው። እሺ፣ ይህን ጥያቄ በደንብ ለመረዳት እስኪ አንድ በሥነ ምግባር ፍልስፍና ውስጥ በጣም የሚታወቅ ምናባዊ ሁኔታን እንመልከት። ታሪኩ በአንድ ሐኪም ላይ ስለደረሰ እጅግ በጣም ከባድ ምርጫ ነው። በቃ ሁኔታው ይሄ ነው። 5 ሰዎች ሊሞቱ አፋፍ ላይ ናቸው። እያንዳንዳቸውም የተለያየ አካል ክፍል ነቅለ ተከላ ያስፈልጋቸዋል። ልክ በዚህ ሰዓት ፍጹም ጤነኛ የሆነ ሰው ለቀላል ምርመራ ይመጣል። ሐኪሙ ይህንን ጤነኛ ሰው መስዋዕት አድርጎ የአካል ክፍሎቹን በመውሰድ 5ቱን ሰዎች ማዳን ይችላል። ምን መደረግ አለበት? ታዲያ ይህንን ችግር ለመፍታት ከየት ነው የምንጀምረው? እንግዲህ አንዱ መንገድ ልክ እንደ ሂሳብ ስሌት ማየት ነው። በቀላሉ በቁጥሮች ላይ ብቻ በማተኮር ውሳኔ መስጠት ማለት ነው። ይህ አካሄድ ዩቲሊታሪያኒዝም ወደሚባል የሥነ ምግባር ንድፈ ሐሳብ ይወስደናል። ይህ አስተሳሰብ ዩቲሊታሪያኒዝም ይባላል። ዋናው ነጥቡ በጣም ቀላል ነው። አንድን ድርጊት ጥሩ ወይም መጥፎ የሚያደርገው ዓላማው ወይም ድርጊቱ ራሱ ሳይሆን የሚያስከትለው ውጤት ነው። ድርጊቱ ለብዙሃኑ ከፍተኛውን ደስታ ወይም ጥቅም ካመጣ ትክክል ነው ማለት ነው በቀላል አማርኛ። የዚህ አስተሳሰብ አባት ከሚባሉት አንዱ ጄሬሚ ቤንተም እንደሚለው ዋናው መለኪያ ለብዙሃኑ የሚገኘው ከፍተኛው ደስታ ነው። ይህ በጣም ወሳኝ ነጥብ ነው። የድርጊቱ ዋጋ የሚለካው በሚያስገኘው አጠቃላይ የደስታ መጠን ነው። እና አንድ ዩቲሊታሪያን ውሳኔ ሲሰጥ በቃ እነዚህን 3 ነገሮች ነው የሚያደርገው። አንደኛ፣ እያንዳንዱ አማራጭ የሚያስከትለውን ውጤት ይመረምራል። ሁለተኛ፣ የትኛው አማራጭ የበለጠ ደስታ እንደሚያመጣ እና ያነሰ ስቃይ እንደሚያስከትል ያሰላል። መጨረሻ ላይ ግልጽ ነው፣ ለብዙሃኑ ከፍተኛውን አጠቃላይ ደስታ የሚያስገኘውን ይመርጣል። እሺ፣ ወደ ሐኪሙ ችግር ስንመለስ ስሌቱ ይህን ይመስላል። አማራጭ ሀ፣ አንዱን ሰው መስዋዕት ማድረግ። በዚህ አንድ ሰው ይሞታል፣ 5 ይድናሉ። አማራጭ ላ፣ ምንም አለማድረግ። በዚህ ደግሞ አንድ ሰው ይድናል፣ 5 ይሞታሉ። በቁጥር ብቻ ስንመለከተው አማራጭ ሀ የተሻለ ውጤት አለው፣ 5 ሕይወት ለ1 ሕይወት። እና በዩቲሊታሪያኒዝም አመክንዮ ብቻ ከተጓዝን መደምደሚያው በጣም ግልጽ ነው። ጤነኛውን ሰው መስዋዕት ማድረግ 5 ሰዎችን ስለሚያድን ለብዙሃኑ የሚበጀው ይህ ነው። ይህ ግን በጣም የሚያረብሽና ብዙዎቻችን ለመቀበል የሚከብደን መደምደሚያ ነው። ለምን? ምክንያቱም ይህ መደምደሚያ የሆነ ነገር ትክክል እንዳልሆነ የሚነግረንን የፍትሕ ስሜታችንን ይጻራራል። አብዛኞቻችን በውስጣችን የሚሰማን አንድ ነገር አለ። ውጤቱ ምንም ይሁን ምን ንጹሕ ሰውን መግደል ስህተት ነው። ይህ ስሜት የፍትሕ ተቃውሞ በመባል ይታወቃል። በቃ የዩቲሊቴሪያኒዝም ትልቁ ተቃውሞ የሚመነጨው ከዚሁ ነው። ጥሩ ውጤት ለማግኘት በሚል ስነ ምግባር የጎደላቸውን ድርጊቶች እንድንፈጽም ሊገፋፋን ይችላል። ንጹሕ ሰውን መግደል ጥሩ ውጤት ስለሚያመጣ ብቻ ትክክል ሊሆን ይችላል? አያችሁ፣ ችግሩ ያለው እዚህ ላይ ነው። ንጹሕ ሰውን ለሌሎች ጥቅም ስንል መስዋዕት ማድረግ ስህተት እንደሆነ የሚነገረን ውስጣዊ የሥነ ምግባር ኮምፓስ አለን። ይህ ስሜት ከቁጥርና ከስሌት የዘለለ ነው። እና የፍትሕ ተቃውሞ ዋናው ነጥብ ይሄ ነው። ዩቲሊታሪያኒዝም ለፍትሕ ዋጋ አይሰጥም። የግለሰብ መብትን ለቡድን ጥቅም ሲል ሊደፍተት ይችላል። ይህ ደግሞ ወደ ሌላ ፍጹም የተለየ የሥነ ምግባር ንድፈ ሐሳብ ይወስደናል። ይህ አማራጭ አስተሳሰብ ዲዮንቶሎጂ ይባላል። ትኩረቱም በውጤቱ ላይ ሳይሆን በድርጊቱ ራሱ ላይ ነው። ስለማይጣሱ የሥነ ምግባር ሕጎችና ግዴታዎች ያወራል። ልዩነቱ በጣም መሠረታዊ ነው። ዩቲሊቴሪያኒዝም ፍጻሜው መንገዱን ያጸድቃል የሚል መርህ ሲኖረው፣ ዲኦንቶሎጂ ደግሞ አንዳንድ መንገዶች ወይም ድርጊቶች ውጤታቸው ምንም ይሁን ምን በራሳቸው ስህተት ናቸው ይላል። የዚህ ንድፈ ሐሳብ ዋና አቀንቃኝ ፈላስፋው ኢማኑኤል ካንት ነው። ካንት ፍጹም ግዴታ ብሎ የሰየመው አንድ በጣም ወሳኝ ሕግ አለው። ዋናው ሐሳቡ ምንድነው? ማንኛውንም ሰው ለራሱ ዓላማ ማስፈጸሚያ እንደ ዕቃ ወይም መሳሪያ አድርገህ በፍጹም መጠቀም የለብህም። እያንዳንዱ ሰው የራሱ ክብር እና ዋጋ ያለው ዓላማ ነው። እሺ፣ የካንት መርህ ታዲያ
የሐኪሙን ችግር እንዴት ነው የሚፈታው? እስኪ እናስበው። ጤነኛውን ሰው አካሉን ለማግኘት ብሎ መግደል ሰውየውን ለሌሎች ሕይወት ማስቀጠያ እንደ መንገድ መጠቀም ነው። ይህን ደግሞ የሰውየውን ሰብአዊ ክብር ስለሚጥስ ምንም አይነት መልካም ውጤት ቢያስገኝ እንኳን በፍጹም ሊፈጸም የሚገባ ድርጊት ነው። እንግዲህ በሁለቱ ፍልስፍናዎች መካከል ያለውን መሠረታዊ ግጭት እዚህ ላይ እናያለን። ውጤት ወይስ ሕግ? የትኛው ነው የሥነ ምግባር መሠረት መሆን ያለበት? ልዩነቱን ለማጠቃለል የዩቲሊታሪያኒዝም ትኩረት ውጤት ላይ ነው። ስለዚህ የተሻለውን ውጤት ለማግኘት አንዱን መሥዋዕት አድርግ ይላል። የዲዮንቶሎጂ ትኩረት ደግሞ ግዴታና ሕግ ላይ ነው። ትክክለኛውን ድርጊት መፈጸም ወሳኝ ስለሆነ ፍርዱ መሥዋዕትነትን ክልክል የሚል ይሆናል። እና በመጨረሻ ጥያቄው ወደ እያንዳንዳችን ይመለሳል። የትኛው አካሄድ የበለጠ ትክክል ነው? ሁልጊዜም የማይታሰሱ የሥነ ምግባር ሕጎች አሉ? ወይስ አንዳንድ ጊዜ ለበለጠ ጥቅም ስንል ሕጎችን ማጠፍ ይኖርብናል? ይህ ጥያቄ ለዘመናት ፈላስፎችን ያከራከረ ሲሆን ዛሬም ቢሆን እያንዳንዳችን ልናስብበት የሚገባ ጉዳይ ነው።